ሰላም ለእናንተ ይሁን ውድ የዚህ ቻናል ተከታታይ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ወደ ልሳነ ኩሉ የዩቲዩብ ቻናል በሰላም መጣችሁ ብዬ ጀምራለሁኝ። ዛሬ የምንማረው የአማርኛ ቃላት ምስረታችን የጠዘር ክፍል 3 ወይም የመጨረሻውን ክፍል እንማራለን ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ እንድትሆኑ ጠይቃችኋለሁኝ። መልካም ትምህርት። እሺ እንግዲህ የአማርኛ ቃላት ምስረታ ከሀ ጀምረን አንዳንድ እያልን በፊደላቱ ቃላት እየመሰረትን መተናል። ዛሬ የጠዘር 6ኛ እና 7ኛ ፊደል በእነሱ ቃላት ምስረታ ነው የምንማረው። እንደሚከተለው እናያለን ማለት ነው። እሺ ጥላ ጥላ፣ ጥል ጥል፣ ጥም ጥም። እሺ ጥሩ ጥሩ፣ ጥሪ ጥሪ። እዚህኛው ጋር ደግሞ ጥሬ ጥሬ፣ ጥር ጥር። የመጨረሻዋ ጥጥ ጥጥ። በጣም አሪፍ። እዚህ ጋር እንደምታዩት በጠዘር 6ኛ ፊደል በዚህኛዋ ፊደል ነው ቃል እየመሰረትኩ ያለሁት። በዚህኛዋ ፊደል ቢያንስ እንደ ጀማሪ እነዚህን ባለ ሁለት ፊደሎች መያዝና ማንበብ መጻፍ ከቻላችሁ በጣም አሪፍ ነው ማለት ነው። ከዛ ቀጣዩ ላይ ደግሞ ቀጣዩ ገጽ ላይ ባለ 3ም ባለ 4ም እያየን እያሳደጋችሁ ትሄዳላችሁ ማለት ነው። እዚህ ጋር ገጽ የጻፍኳቸው ለመከለስ ያህል ጥላ ጥል፣ ጥል ማለት የመጠላላት ነገር ማለት ነው። ጥም ውሃ ጥም ሊሆን ይችላል። ጥሩ ጥሪ፣ የሰርግ ጥሪ። ጥሬ ጥሬ ማለት ያልበሰለ ያልተቀቀለ ነገር ምናምን ጥሬ ይባላል ማለት ነው። ጥር የኢትዮጵያ 12 ወራት ውስጥ ጥር እና ጥጥ። እሺ ቀጣይ ገጽ ጥፉ ጥፉ ጥፉ፣ ጥግ ጥግ ጥግ፣ ጥፊ ጦር ጦር ይላል ይሄኛው። ጦም ጦም፣ ጦፈ ጦፈ ፈጠን እንደ ማለት ነው። ጦጣ ጦጣ እና ጦመ ጦመ። እሺ እዚህ ገጽ ላይም ጥፉ ጥፉ ማለት ከዚህ ተሰወሩ እንደማለት ይሆናል። ወይም ደግሞ መልከ ጥፉ ማለት ብንፈልግ ለምሳሌ አይባልም እንጂ እቺን ቃል እንጠቀማለን። ጥግ ዳር ማለት ነው። ጥፊ፣ ጦር፣ ጦም፣ ጦፈ ጦፈ ማለት ፈጠነ እንደማለት ነው። ጦጣ እና ጦመ ይላል። በእርግጥ እነዚህ ሁለቱ ጾምና ጦም የሚለው በጸ ነው ብዙ ጊዜ የምንጠቀመው። ያው እንደዚህም ያሉ የሚጽፉ ስላሉ ነው እንጂ ጾም ለማለት ከፈለግን ለምሳሌ እንደዚህ እናደርግና ነው የምንጠቀመው። ብዙ ጊዜ ትክክለኛው ቃል ብዙ ጊዜ ይሄ ነው ጾም። ግን ያው ጦመኛ ነኝ ጾመኛ ነኝ ልንሰምንችል ያው እንድታውቁት ብዬ ነው። እና እዚህ ጋር ዋናው ማንበብ መጻፍ መቻላችን ስለሆነ ስለ ቃላቶቹ ያን ያህል ላትጨነቁ ትችላላችሁ ማለት ነው። እሺ ወደ ቀጣዩ ገጽ እንሄዳለን። አሁን ደግሞ ባለ 3 ፊደል ማለት ነው። ጥለት ጥለት፣ ጥላቻ ጥላቻ፣ ጥልቅ 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 የሆነ ፍቅር ይባላል። ጥልፍ ጥልፍ። እሺ ጥሎሽ ጥሎሽ፣ ጥማት። እሺ ጥማድ ጥማድ ምን እንደሆነ አስረዳችኋለሁ ሁሉንም ቃላት ማለት ነው። ጥሞና ጥሞና
በጣም አሪፍ። ለመከለስ ያህል ጥለት። ጥለት ማለት ይሄ ለነጠላ የሚሆን ጥላቻ፣ ያው ጥላቻ ነው። ጥልቅ ዲፕ የሆነ ጥልፍ። ጥልፍም ይሄ የእጅ ስራ ነገር ነው፣ ወይም መጥለፍም ሊሆን ይችላል። ጥሎሽ፣ ጥማት፣ ጥማድ። ጥማድ ማለት በገጠር 2 ጥማድ 3 ጥማድ በሬ ይባላል። ከዛ የመጨረሻዋ ጥሞና። ጥሞና ማለት ዝም ማለት ነው። በጣም አሪፍ። እሺ እንቀጥላለን። አሁንም ጥረት ጥረት ጥራት ጥራት ጥራዝ ጥራዝ ጥራጊ ጥራጊ ጥርስ ጥርስ ጥርኝ 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 ጥቁር ጥቁር። የመጨረሻ ላይ ያለችው ጥቂት ጥቂት። እሺ እነዚህ ለመከለስ ጥረት፣ ጥራት ጥራት፣ ጥራዝ ጥራጊ፣ ጥርስ ጥርኝ። ጥርኝ ውሃ ይባላል፣ ትንሽ ውሃ ማለት ነው። ጥቁር ጥቂት። ጥቂት ማለት ትንሽ ማለት ነው። እንግዲህ ዘዬ ነው ይሄኛውም። እሺ በጣም ጥሩ እንቀጥላለን። ጥበቃ ጥበቃ ጥቃት ጥቃት ጥቅም ጥቅም ጥርስ ጥርስ ጥፍር ጥፍር ጥናት ጥናት ጥያቄ ጥያቄ እና ጥበብ ጥበብ ይላል። እነዚህም ባለ 3 ፊደል ናቸው። ጥበቃ፣ ጥቃት፣ ጥቅም፣ ጥርስ፣ ጥፍር፣ ጥናት፣ ጥያቄ እና ጥበብ የሚሉ ቃላትን መሰረትን ማለት ነው። በጣም አሪፍ። እንቀጥላለን። ጦረኛ ጦረኛ ጦስኝ ጦስኝ ጦማር ጦማር ጽሁፍ ማለት ነው። የኛውም ጥልቀት ጥልቀት ጥምቀት ጥምቀት ጥሩምባ ጥሩምባ ጥምጥም ጥምጥም ጥምጣምም ይባላል። ጥርጣሬ ጥርጣሬ። በጣም አሪፍ። በዚህ አጋጣሚ እነዚህን ቃላት ስታነቡ፣ ማንኛውንም ቃላት ስታነቡ እንደ ጀማሪ ከሆናችሁ ሰዎች ሲያነቡ ምን አይነት ስህተት እንደሚሰሩ ነግራችሁና ከሱ ትጠነቀቃላችሁ ማለት ነው። አሁን ለምሳሌ ጦረኛ፣ ጦስኝ፣ ጦማር፣ ጥልቀት፣ ጥምቀት፣ ጥሩምባ፣ ጥምጥም፣ ጥርጣሬ ብዬ አነበብኩኝ። አሁን ይሄ በቃ እኔ በደንብ ማንበብ ስለምችል ፈጥኜ ማንበብ እችላለሁኝ። ገና ጀማሪዎች ከሆናችሁ ግን እንዴት እንደምታነቡ ላሳያችሁ። አንደኛ እያንዳንዱን ፊደል ስማቸውን መጥራት አለባችሁ። ልክ እኔ መጀመሪያ ሳነብ እንደነበረው ማለት ነው። ለምሳሌ ጦ እላለሁኝ። የጠዘር 7ኛ ጠጡ ጢጣ ጤት ጦ። እቺ አንደኛ ናት። ጦ ረ። እቺ የኘ ዘር 4ኛ ኘ ኙ ኝ ኛ። ስለዚህ ጦ ረ ኛ ብላችሁ እያንዳንዷን እየነካችሁ ታነቡና ከዛ ራሱን ሳረሱት ቶሎ ጦረኛ 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 ተዋጊ ማለት ነው። በጣም አሪፍ። ስለዚህ እንደዛ እያደረጋችሁ ማንበብ አለባችሁ ማለት ነው።
ይሄኛውም ዛሬ አይተናል። እንግዲህ እንዳጠቃላይ የጠዘሮችን ጨርሰናል። እስከ ሰዓት አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁኝ። በርቱ፣ ጠንክሩ። በማስታወሻ ደብተራችሁ እየጻፋችሁ በደንብ ተለማመዱ ለማለት እወዳለሁ። በመጨረሻ መልእክቴ ምንድነው? ያው እንደተለመደ ሁልጊዜ እናሳስባለን። በትምህርቱ ላይ ያልገባችሁ ነገር ካለ አስተያየትም ካለ ሁሉንም ነገር በኮሜንት ሴክሽን ማስቀምጡልኝ አየዋለሁ ማለት ነው። እና ደግሞ በግል በኦንላይን መማር የምትፈልጉት ወንድሞቼ ካላችሁ እያስተማርን ስለሆነ አማርኛ፣ እንግሊዝኛ፣ ሂሳብ እና ሌሎችም የኮምፒውተር ስልጠናዎች ስለምንሰጥ እዚህ ቪዲዮ ላይ በማስቀምጠው ስልክ ቁጥር እየደውላችሁ ተናግሩኝ፣ አብረን እንማማራለን ማለት ነው። እንግዲህ በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ቸር ሰንብቱ። መልካም ጊዜ። ባይ